ሻንጣቸውን ሲቀበሉ እኔ ቡና መጠጣት ነበረብኝ። እሺ እንዴት ነህ? ደህና ነኝ። ደሞ ሰምቻለሁ እኛ ከሄደን በኋላ ውጪ መስራት ጀምረሃል አሉ። ሙሉ ጊዜን ስራ ላይ ነው የማሳልፈው። አላምንም። ለምን አታምነኝም? ሙሉ ቀን ስራ ነው የምውለው። አረ ስቀልድብህ ነው። ሙሉ ቀን እንደ አህያ እንደምትለፋ እናውቃለን። ከያሰሪኖስ ጋር በአንድ አውሮፕላን ነው የመጣኸው? አላዩአቸውም። ኤርዶንም አላየህም? ያው እነሱ ቢዝነስ ክላስ ውስጥ ስለሚሆኑ ነው። ሰሊምም ማታ ላይ ይገባል። ተው እንጂ ምድረ ጋጠ ወጡላ ተሰበሰበን ማለት ነው። ምን ነኝ? አረ ቀይረው በእናት ሰውዬ፣ መኪናው እኮ ያለቀየ ነው። አመሰግናለሁ። ምንም አይደል። ደግሞ እንዳጠፋ ከሁለት ቀን በኋላ እንመለሳለን። እሺ። ቤት ሳያዩን በፊት አዲሱ ቤታችን ደርሰን እንምጣ። አሁን መጥተህ እንደገና ከሁለት ቀን በኋላ ልትመለስ ነው? ገንዘቡ ያስፈልገናል። ቤቱን ሰርተን ሳንጨርስ እንዴት እንቀባለን? ፊትሽን አጣዩ እንጂ አስቀያሚ ያስመስልሻል። በጣም ናፍቀሽኛል። እረፍ። በእናትሽ ናፍቆትሽ ሊገለኝ ነው። 10 ቀን እኮ ነው የቆየኸው። እረፍ። አይሆንም እባክህ። እሺ በቃ አርፋለሁ። ትንሽ ብቻ ልሳምሽ። ግን አግኝቼሽ እንዴት ያስችለኛል? ቤቱን ቶሎ ብለህ ጨርስና እንጋባ። አድርገዋለሁ። በዛ አንድ ወር ሙሉ ከቤት አንወጣም። ሙስጠፋ እና እስከፈለግኩ ድረስ ስምሻል ቅፋ ሙስጠፋ እና እስከፈለግኩ ድረስ ስምሻል ቅፋ አድርጌሽ ውዬ አድራለሁ። እኔን አልሰማም አልክኝ እንጂ ነግሬህ ነበር። ቤቱ እስኪያልቅ ድረስ ተጋብተን እናት ቤት እንኖር ብዬህ ነበር። እሺ ከዛስ? የወንድምሽ ሚስት አታስቀምጠንም? ለሰፈሩ ሰው ሁሉ እየዞረች ሙስጠፋ ቃላባይ ነው ትበል? አንቺንም ተቻኩለሽ ነው ማለቱ አይቀርም። ስለዚህ በጭራሽ አይሆንም። ቤቱን እንጨርሰዋለን። እናም ስርዓቱን ጠብቀን እንጋባለን። የሚያምር ቀይ መቀነት ያለው ሙሽራ ልብስ ለብሰሽ ወደ ቤት ተሸክም ያስገባሻል። እንኳን በደህና ተመለስክ የኔ ልጅ። እንኳን ደህና ቆይሽኝ። ምን ነው የኔ ልጅ? 10 ቀን ሙሉ ቆይተህ ስትመጣ እኔን ሳታየኝ ወደዚህ ወዳላለቀ ቤት ትመጣለህ? ምን ነካ ልጄ? እማ ገና አሁን መድረሳችን እኮ ነው። ቤቱ ሰላም መሆኑን ለማየት ስለፈለግኩ ነው። አይተን ልንመለስ ነበር አይደል እንዴ? እኔንማ እርግፍ አድርገህ ትተኸኛል፣ ድረስተኸኛል። እባክሽ እማዬ እንደሱ አትበይ፣ አይባልም። ታውቃለህ ፋትማ ጉልን እንኳን አንተ ስትኖር ነው እዚህ ማገኛት። እንዴት እያሊድ? ቢያንስ 5 ጊዜ ያልመጥቻለሁ። እሱንም እየቆጠርሽ ነው? እሺ በቃ እንሂድ። የማዬ ምግብ ይቀዘቅዝብናል። ነይ። እኔ ምንም አልሰራውልህም። ዝም ብለህ ሆድህን አታጩ። አረ በምንም ታምር አላምንሽም። ፓስታ በአትክልት አልሰራሽልኝም? አልሰራሁም። ውሸት። ብስኩትስ? አታስመስል ባክህ። ከልጅነት ብዙ ተቀይረሃል። እንደዚህም አትበይኝ እማዬ። አየሩ ልጅነታችንን አላስታወሰም? የጸደይ ወርስ አልናፈቀህም? በዚህ ዓመት እጅግ ደስ የሚል ነበር። ሰሊም ቀለበት ሊያስር ባይሆን ኖሮ ክረምቱንም አላየውም ነበር። አትመጣም ነበር? ከዚህ ውጭ አንተን የምናይበት አጋጣሚ አይኖርም ነበር። አተ ንዳው አፍጥነው ቅደማቸው። እንዴ አንተ ወንዶች አብረዋታሉ እንዳትለክፍ በእናትህ። ደስ አይልም? ፈራሽ እንዴ? በጣም ያምራል፣ ወድጄዋለሁ። ያምራል። እሺ
አንተ እብድ ነና ግባ። ወይኔ በጣም ነው የሚያምሩት። ፍቅረኛ የለም? እኔ በጭራሽ። አንተስ? ኧረ የለኝም። አንድ እንግሊዛዊ ቺክ ነበረች አይደል? ምን አደረካት? አንዳንዴ ኢሜል እንላላካለን። እሺ የሀገር በቀልስ? ማንም የለም። ኢቤን አግባ እያለች አጨቀጨቀም እንዴ? አሁን ሰሊምን ተመልከት። በቃ አልቆለታል። ግን ጥሩ እድል ያለው የምክር ቤት አባል የሆነውን ሰውዬ ልጅ ነው ያገባው። መቼም ቁጭ ከማለት ይሻላል። በፍጥነት ንዳ። እሺ ግባ። አንተ እብድ ለይቶልሃል። ወይኔ አንተ እንቅልፋም ይሆንክ ልጅ እስካሁን አልተነሳህም አይደል? ሰሊም አሁኑኑ ተነሳ። እመቤት መልተን መታለች። ተነስ፣ መታለች አልኩህ እኮ አትሰማም? መታችን ያለችው የሳሪኖች ሄዱ እንዴ? ከሄዱ ቆዩ። ገና ከመንጋቱ በጠዋት ነው በአውሮፕላን የሄዱት። መታለች እኮ እያልኩ ነው። አሁን ተነስተህ ገላህን ታጠብ። ሻንጣዬ ዝግጁ ነው? ዝግጁ ነው። የምታደርገውን ሱፍ ቀድሜ አምጥቼልሃለሁ። በል ተነስ። ይሄው መጣችልህ። ሰሊም እስካሁን ተኝተዋል? ሁሉም ነገር ዝግጁ ነው የኔ ፍቅር። ሰውነቴ ለቅለቅ ማለት ብቻ ነው። 5 ደቂቃ ስጪኝ። የአድጋር ጋዜጣው መደበቅ አይጠበቅብሽም። አይቼዋለሁ። አውቃለሁ። የኔን ፎቶ ብቻ ነው መርጦ የለጠፉት። በዛ ላይ ሳምንት ያለፈው ነገር ነው። ወሬ ስላጡ ነው የሚያራግቡት። የዛን ቀን ፓርቲ እንደነበር ነግሬሻል ነበር? የዴድሙ ልደት። የዛን ቀን አንቺ አንካራ ነበርሽ እንጂ አብረን ነበር ምን ሄዱ። አሁን ስለሱ ማውራት አልፈልግም ሰሊም። አሁን በፍጥነት ሻወር ውሰድ፣ አለበዛ አውሮፕላን ያመልጠናል። ኡፍ መጠጥ ትሸታለ። ማታ አራት ላይ የጠጣሁት ወይን ነው። አንቺ ከሄድሽ በኋላ ቀጥታ ወደ ቤት ነው የሄድኩት። ይሁንልህ፣ ታች ጠብቃለሁ። ቶሎ በል። እሰይ ገላውን እየታጠበ ነው። ሻንጣዎቹ ዝግጁ ናቸው። የሚለብሰው ሱፍ መስቀያው ላይ ነው። ትላንት ማታ ስንት ሰዓት ነው የገባው? አላውቅም። እኔ በጊዜ ነው ወደ መኝታ የሄድኩት። ያድጋር እንተዋወቃለን። ሁሉም ሰው ቤት ሳይገባ በፊት ወደ መኝታ ቤት አትሄጂም። ስንት ሰዓት ነው የገባው? እኔን አትጠይቅኝ እመቤት መልተም። ሰሊም ያለው ትክክል ነው። እንግዶቻችን አሁን ይመጣሉ። ከአንካራ የሚመጡ ሌሎች እንግዶች አሉ እንዴ? አዎ። ታዲያ ለምን ይመስላል ቀለበቱን እዚህ የምናደርገው? ማን እንደሆነን በአይናቸው እንዲያዩ ነው። ልክ ነህ። ባለፈው ሳምንት ሊለያዩ ትንሽ ነበር የቀራቸው። አረ የሆነ ሰው ለመልተም ደውሎላት ሰሊም ከሌላ ሴት ጋር ነው ብለው ነገሯት። እና ታዲያ እውነት ነበር? የቤተሰቤ ስም ያሳሪ ነው አባዬ። ረሳት አይደለም። እኔ የራፋት ያሳሪ ልጅ ነኝ። እባክህ ተረጋጋ። እኔ ድርጅቱ ላይ ድርሻ ሳይኖረኝ ሰሊም ግን አለው። እኔ ላቤን ጠብ አድርጌ እሰራለሁ፣ እሱ ግን ሲዝናና ይውላል። አጎቴ ግን እኔ ዞር ብሎ አይቶኝ አያውቅም። መቼም አሁን ወደ ቀልቡ እንደሚመለስ ተስፋ አደርጋለሁ። ከአባቷ ጋር በጋራ ለመስራት ስላሰበ ይህንን ቢሰማ ይገለዋል። ራፋት ለዚህ ነው ሲዘጋጅ የከረመው። ለምንድን ነው እኔም የራሴ ድርሻ የማይኖረኝ? እሺ ንገረኝ። እሺ ታገዝ። ከዝግጅቱ በኋላ ሁሉ ነገር ያበቃለታል። ተመልከት፣ የሆነ ነገር እያቀዱ ነው ያስታውቃል። ውስጤ ምንም ደስ አላለኝም። ቢሆንም አንተን ነው ከጨዋታ ውጭ ማረገ። ተው እንጂ ቢሆን ኖሮ አልነግርህም ነበር እንዴ? አመልልሃለሁ። ምንም የማውቀው ነገር የለም። ረፈት